ምስር አልጫ ለመስራት የሚያስፈልጉን ነገር በዋነኝነት ምስር፣ እርድ፣ ጨው፣ ሽንኩርት ቀንሷለሁ፣ ቃሪያ፣ ዝንጅብልና ነጭ ሽንኩርት የተፈጨ፣ ዘይት። እንደ ፍላጎታችሁ መስራት ትችላላችሁ። እኔ ድስት አግዬ ዘይት ጨምራለሁ። ድስቱ ግሏል ኦልሬዲ። ለመከለሻ ሙቅ ውሃ አዘጋጅቻለሁ። በዛ ያለ ከሆነ የምትሰሩት ድስታችሁን ሰፋ አድርጉት። እኔ ሽንኩርቱን ለሌላ ነገር ፈልጌው ነው ቀንሼ አጫ ለአንድ ሰው ነው የምሰራው ማለት ነው። አንዳንድ ሰዎች ምስሩን አገንፍለው ነው ወጡን የሚሰሩት። እኔ ሙትት ሲል ለሽሮ አይነት ሲኖረው ደስ ስለማይለኝ ቁሌቴን አብራርቼ ከጨረስኩ በኋላ አጥቤ መጨመር ነው ማለት ነው። እውነት ለመነጋገር ራስ እያቀረጹ መስራት በጣም ከባድ ነው። ፕሊስ ብሎግ ዴይሊ ብሎግ የምትሰሩ ሰዎች እንድጃው ቆሻል አቃል አዛደዋል ከሰል ማያያዝ ስለማልችል ስለኝ እንትን እያረኩኝ ነው ማለትም ነው ጊዜ ስለሚፈጀኝ ነው። እና እንዴት ነው የምትቀርጹት? ራሳችሁን እንትን ያስፈልገኛል ማለት ነው። ይሄ ምንድነው የምትሉት? ላይክ የሪንግ ላይት ምናምን የሚባለው ነገር እንደሚያስፈልገኝ ተረድቻለሁ። ራሳቸው ነበር አያችሁ። ነጭ ሽንኩርት እና ዝንጅብል አይ ላቭ ነጭ ሽንኩርት እና ዝንጅብል። ምግብ ባልሰራ ደስ ይለኛል እነሱን ከተጠቀምኩ ስፔሻሊ ነጭ ሽንኩርት ግን ዝንጅብል ለአልጫ ወሳኝ ነገር እንግዲህ አላውቅም። እናንተ ይህን ተከተከኑ ሽንኩርታችን ይታያችኋል። ቴክስቸር ላይ የደረሰ ነው። አሪፍ ነው ግን አልጫ ፈጥጥ ማለት ስለሌለበት በደንብ ትንሽ በሰል እስኪልልን ወጡ ልድልድ ያለ እንዲሆን ነው። ልድልድ የፈጠጠ እንዳይሆንብን እስካሁን እያበሰልኩት ነው። የጨመርኩት ነገር የለም። ትንሽ ቆይቼ እርድ እጨምራለሁ። ከዛ ምስራችንን ያው ጋይስ እንደምትመለከቱት ሽንኩርት ቀንሳለሁ ብያችሁ ነበር። ሽንኩርቱን ቀንሻለሁ። ይሄን ታክሎናል። ሽንኩርቱን የፈለኩት ለስንግ ነው። ስንግ ስላማረኝ ባለ ቲማቲም አርጌ ምናምን ስንጉን አዘጋጃለሁ። ከፈለጋችሁ አሳያችኋለሁ አሰራሩን። ሳታዩኝ ዘይት ያነሰው ስለመሰለኝ ትንሽ ዘይት ጨምሬበታለሁ። አሁን የእርድ ሰዓት ነው። ደን እርዱ ድስቱን ስለሚይዝብን ቶሎ ብለን ምስራችንን ማዘጋጀት አለብን። ቤቴ ስለማይመች ነው። እሺ ቤቴ አይመችም፣ ኪችን ካቢኔት ስለሌለ። ይሄን እርዱ እንደምትፈልጉት መጠን እርድ የምትወዱ ከሆነ አሁን እርድ አልወድም። ይሄ እንዳለ አልጨምረውም ጋይስ። ቅድም ሳዘጋጅ ሳስቺ ነው። ይሄው እንደምትመለከቱት ሆኗል። እኔ በዚህ መልክ ነው የእርድ መጠን የምፈልገው። አሪፍ ነው እርድ ግን ይሄኛው ስላልተመቸኝ ነው። አንደኛ ቤት ውስጥ የተዘጋጀ አይደለም ግን አሪፍ ጋይስ። እዚህ ደረጃ ላይ ደርሷል። ይቅርታ አላሳያችሁ። ባይዘው እርድና ነጭ ሽንኩርት ካስገባችሁ በኋላ ማለት ነው ስለሚይዝ ድስታችሁ እንዳይዘባችሁ ከስር ከስር ማማሰል። አሁን ትንሽ አርጌበት ነው ታያችሁ። አሪፍ ቴክስቸር ላይ ያለው ሽንኩርቱ ምናምን አልፈጠጠም። ጥሩ ሁኔታ ላይ ነው። ምስሬን እያጠቁኝ ነው። እመልሳለሁ። ሶ ጋይስ አሁን ምስሩ ታጥቧል በደንብ በጥሩ ሁኔታ። አያችሁ ሽንኩርቱ ምን አይነት ቴክስቸር እንዳለ ጁሲ ነገር ነው። ይታየማ በጣም አሪፍ ነው። እንደዚህ ሲሆንላችሁ ታጥቦ የተዘጋጀው ምስር ማስገባት ደን ለአንድ ለአምስት ደቂቃ እያሳረፋችሁ ማሸት ማቁላላት ማለት ነው። ግዴታዬ ነው። ያው እንደምታዩት ነው። ሶሪ ለካሜራው ጥራት ግን ያው አሁን ይታያችኋል ብዬ አስባለሁ። አያቻለም የሚፈጭ ወይም እንትን ያለ ሽንኩርት አይታይም። እንደ ፍላጎታችሁ ምስሩ ማብሰል ትችላላችሁ። ግን እኔ በዚህኛው መንገድ ሞክሩት ታገንፉት።
ሽሮ ሽሮ ነው የሚለው። ይህ በጣም ነው ደስ የሚለው። ቴክስቸር ይኖረዋል ሲታይ፣ በቃ ሲበላ ራሱ ደስ ይላል። ሶ ጋይስ እንደምታዩት በማል እየመጣው ያዩት አያችሁ አይደለ? ምስር ባለጌ ነው እየተከታተላችሁ ካላመሰላችሁት እንደዚህ ጥብስ እናደርገዋለን። ውሃ ዳስ እያደረገን ልጅ በአንዴ ክልስ ከምናደርግ ክልስ ካደረግን ነው ይሄ ምን አይነት ወጥ ይሆናል? ይሄ ከስር እንጀራ ከእንጀራው ስር ውሃ የሚያቀር ወጥ ነው የሚሆነው። ስለዚህ ውሃ ዳስ እያደረግን ማቁላላት ሲሆን ልብ ያለ ጁስ የሆነ ወጥ ይሆንልናል። ምስሩና መረቁ የተለያየ አይሆንም ማለት ነው። የተሞቀ ውሃ አዘጋጅቼ ነበር ብያችሁ የለ እንዳልኳችሁ ካሜራ ራሳችንን ይዘን ለመቅረጽ እጅግ በጣም አድካሚ ነው። እንደውም አሁን ጊዜ ስለሌለኝ ነው እንጂ እውነት ለመነጋገር ብዙ ጊዜ በክሰል ነው የምሰራው። ቁጭ ብዬ በክሰል ጭራሽ በክሰል ከሆነማ መቅረጽ ራሳች። ስለዚህ ሰብስክራይብ ያደረጋችሁ ከገዛችሁኝ እንትን እላለሁ። ያው ይሄኛውን መንገድ ከመረጣችሁ ታውቃላችሁ። ፕሮሰሱ ያዝማል እንዲዋሃድ እናቅላላበት ሰዓት በዛው በአንድ እጅ ካሜራ በአንድ እጅ ማማሲያ ስለሆነ እንደዚህ የሚንሻፈፈው ማማሲያ እንኳን የሚያሳትሽ ምናምን ይላላችሁ። እንዲህ ባትይዙ ጥሩ ነው። ማለት እኔ ምግብ ማብሰል እወዳለሁ፣ ግን ቤቴ አይመችም እንደዚህ ቪዲዮ ለመስራት አላውቅም። ወይ ሳሎን ጠረጴዛ ላይ ወስጄ ካልቀረጽኩ በስተቀር እንደምታዩት ላሳያችሁ። ኪችን ካቢኔት ምናምን የለኝም እንጂ በጣም ምግብ ማብሰል የምወድ ሰው ነኝ። አሁን ትንሽ እንጠብቀዋለን። ኦልሞስት ወደ መብሰል እየሄደልን ነው ምስራችን። አረዘምኩባችሁ አይደል? ጉድ this is the last word. እንደውም አነሱ አይባልም። እርድ ራሱ በጣም ብዙ ነው፣ ግን ምስሩ ሲበስል እየወፈረ ይሄዳል። ስለዚህ ፉል የሆነ ወጥ መሆን የለበትማ። ከዛ ምን እንጨምራለን? ጨው። አውቃለሁ ከኖር ሊወጣ ሲል ነው የሚጨመረው፣ ግን አንደኛ ትንሽ ነው የሚጨምረው። ብዙ ቅመም ለወጡ ቅመም አልተጠቀምኩም። አይታችኋል አይደል? ቅመም መጠቀም ትችላላችሁ እናንተ። ከአሁን ያልጫ ቅመም ምናምን አላ ነጭ አዝሙድ ምናምን፣ ኮረሪማ፣ እነዚህ ያሉ ቅመሞች ከፈለጋችሁ መጠቀም ትችላላችሁ። ኦልሬዲ የተጠቀመው ነው ሽንኩርት፣ ዝንጅብል፣ በቃ ከኖሩ ምናምን በቂ ነው። በቃ ሶ ሲበስል እንገናኛለን። This is the result. አብረን እንቀምሳለን። ይሄው መጨረሻው እንደዚህ ነው። በጣም ነው የሚያምረው። ካሜራው እንደውም እንትን ብሎታል። ከጎን ደግሞ የሰራኋትን ቆንጆ ድፍን ምስር አያምርም? በጣም ደስ የሚለው እውነት። ይህን ይመስላል እንግዲህ። ስሩና ሞክሩት። አልጫ ምስር። ባይ። ወዳችኋለሁ። ሰብስክራይብ አድርጉልኝ ፕሊዝ ፕሊዝ። እግዚአብሔር እንዴት እንደሚጣፍጥ እፋ አያችሁ። ምንም አይነት ውሃ የለውም። ይሄንን ነው እሺ ያልኩት። ልድ ያለ ቆንጆ ወጥ